የምነግራችሁ ታሪክ በጣም አሳዛኝ ነው። ሸር እያደረጋችሁ ለሌሎችም እናንተም ሰምታችሁ ብትማሩበት በጣም ደስ ይለኛል። አንድ ወጣት ነው፣ እድሜው 28 ነው። ይሞታል። ሪያድ ላይ ነው የሞተውና ወደ አጣቢ ቦታ ይወስዱታል። ከዛ በኋላ ይዘውት የመጡት 3 ናቸው። አንዱ ያጎቱ ልጅ ሲሆን 2 ደግሞ ጓደኞቹ ናቸው። ከዛ ወደ ማጠቢያው ክላስ ገባ። ልጁ በጣም ቆንጆ ነው። ከዛ በኋላ ማጠቢያው ላይ ሲያስቀምጡት ሰውነቱ ወደ አዝረቅነት ወይም ደግሞ ወደ ሰማያዊነት እየተቀየረ መጣ። ወደ ሰማያዊነት እየተቀየረ መጣ። ከዛ በኋላ ሰውነቱ እየጠቆረ መጣ። ከሰማያዊነት ወደ መጥቆር እየመጣ መጣ ማለት ነውና እነሱ በጣም ደነገጡ። ከዛ ሲያገላብጡትኝ መሽተት ጀመረ። ሰውነቱ በጣም ሽታ ይሸታል። ከዛ ሰዎቹ በጣም ደነገጡ። አፋቸውን አፈኑ። ግን በጣም ራሳቸውን እስከሚያማቸው ድረስ ሰውየው መሽተት ጀመረ ማለት ነው። እንትን ይሄ አጥር ቢደፉበት ምንድነው የሚባለው? ሽቶ ቢደፉበት ኡድ ምናምን ቢያደርጉበት ሙክይፍ ቢከፈት ምንም ነገር ሊያስወግደው አልቻለም ማለት ነው። ከዛ በኋላ ቶሎ ብለው ከከፈን አደረጉትና ወስደው ቶሎ ብለው ቀበሩት ማለት ነው። በጣም አሳዛኝ ክስተት ነበረ። በጣም በቃ ሰዎችን ራሱ በጣም እስከ ማሳመም ድረስ ወዳቸውን ግማሾች ይታመማሉ፣ ግማሾቹ ራሳቸውን ያመማቸዋሉ። እንደዚህ ሆነ ማለት ነውና የሚያጥበው ሰውዬ ይሄ ሰውዬ ይሰግድ ነበር ብሎ ጠየቃቸው። ከዛ በኋላ ዝም አለው ማለት ነው። ያ እንቱም ይሄ ምንድነው ያጎቱ ልጅ ማለትም እንደዛ ዝም አለው ማለት ነው። ጓደኞችም አልነገሩትም። ከዛ ተቀብሮ ተመለሰ። ከ2 ቀን በኋላ ያ ጠያቂው ማን ነው ብሎ ሲጠይቅ ያጎቱ ልጅ ከዛ ፉላን ነው መቀሰል የሚያጥበው ነው፣ ያኔ አስከሬን የሚያጥበው ነው ምናምን ብለው ይነግሩታል። ከዛ በኋላ መጥቶ ያለውን ነገር ይነግረዋል። ምንድነው ወንድም ያደረገው ያጎቱ ልጅ ያደረገው ነገር ምንድነው ምናምን ብሎ ሲጠይቀው አይሰግድም ነበረ። ካወቁት ቀን ጀምሮ ሲሰግድ አንድ ረክዓ ሲሰግድ አይቼው አላውቅም፣ ሰግዶ አያውቅም። ለዛ ነው ብሎ ይነግረዋል ማለት ነው። በተጨማሪም ደግሞ ሊመጣ የማለቱ ሊሞት አቅራቢያ የሞተበት ሁኔታ ደግሞ በጣም ያሳዝናል። ዝሙት ሰርቶ የሞተው ከዛው ከዝሙት ከሰራበት ቦታ ላይ ነው። ለዛ ነው እንደዚህ የሆነው። አላህ Subhanahu Wa Ta'ala ምድር ላይ ያለውን ሁኔታውን በዚህ ሁኔታ አሳየኝ ብሎ ይነግረዋል ማለት ነውና በአላህ እምላለሁ እያለ ነው። የመቀሰላው ወይም ደግሞ አስከሬን የሚያጥበው አጣቢ ነው ይሄንን ታሪክ የተናገረው ማለት ነውና በጣም አሳዛኝ የሆነ ነገር ነው። ብዙዎቻችን አሁን ወንጀል ላይ ሆነን ቁጭ ብለናል። ነገ እንሞት ዛሬ እንሞት አናውቅም። ሞታችን ነገ መቼ እንደሚመጣ አናውቅም። ቶሎ ብለን ተውበት ማድረግ አለብን። ዝሙት አምላካችን አላህ Subhanahu Wa Ta'ala መቃረቢያውን ነው የከለከለው። ያኒ በዱንያም ባኸራም ፋህሻ የሆነ ነገር ቢኖር ዝሙት ነው። አምላካችን አላህ ወላ ተቅረቡ ዚና ዝሙትን አትቀርቡ ኢነሁ ካነ ፋሂሸተን ወሰአ ሰቢላ። ይሄ ፋሂሻ ነው ዝሙት የሚባለው ነገር በጣም መጥፎ የሆነ ነገር ነው፣ ብልግና ነው እያለ አምላካችን አላህ ይናገራል። ወሰአ ሰቢላ መንገድነቱ ደግሞ በጣም የከፋ ነው እያለ ይናገራል። ሰላትን አስመልክቶ ደግሞ ዑመር ኢብኑ አልኸጣብ ምን ይላሉ? ላ ኢስላም እኮ አንድ ሰው የለውም ሊመለም ይሰል የማይሰግድ ከሆነ አንድ ሰው ኢስላም የለውም። አንድ ሰው ካልሰገደ ሙስሊም አይደለም አሉ ያላህ መልእክተኛ አለይሂ ሰላቱ ወሰላም። ሰላታችሁን አደራ ካነ አኺሪ ከላም ረሱላህ ሰለላሁ ዐለይሂ ወሰለም የመጨረሻ ንግግራቸው ምንድነው? አስሶላት አሉ። ሰላትን አደራ እተቁላህ ፊማ መለከት አይማኑኩም። በእጆቻቸው ከያዞቻቸው ባሮችም ሆነ ሚስቶቻቸውንም ሆነ አደራ ብለው ነው ያላህ መልእክተኛ አለይሂ ሰላቱ ወሰላም የተናገሩ። ሐፊዙ ዐለ ሶላት ያላህ መልእክተኛ አደራ ሰላታችሁን ጠብቁ እያሉ ነው የተናገሩትና ሰላታችንን ጠብቀን ልንሰግድ ይገባል። ሞት መቼ እንዳይመጣ አናውቅም። አንድ ሰው ሰላት ካልሰገደ ሊከፍር ስለሚችል ማለት ነው። ተውበት እናድርግ፣ ወደ አላህ Subhanahu Wa Ta'ala እንመለስ። አምላካችን አላህ ሱረቱል በቀራ ላይ ኢለለዚነ ታቡ ወአስለሁ አለ። እነዛ የተመለሱ ወደ አላህ Subhanahu Wa Ta'ala ተውበት ያደረጉ የተመለሱ ወአስለሁ ያስተካከሉ ወበየኑ ያኒ ፈኡላኢከ አቱቡ ዐለይሂም እነዚህን ሰዎች እምራቸዋለሁ አለ። ወአነ ተዋቡር ረሂም እኔ ጸጸትን በጣም ተቀባይ አዛኝ ነውና እያለ ይናገራል። አላሁ ዩሂቡ ተዋቢን አላህ Subhanahu Wa Ta'ala ተውበት የሚያደርጉትን ሰዎች ይወዳቸዋል። ወዩሂቡ ሙተጣሂሪን ወዩሂቡ ሙተጣሂሪን ሙተጣሂር ተጠራሪ የሆኑ ሰዎችንም እነዚህ ይወዳቸዋል። አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ ተውበት አድርጉ፣ ወደ አላህ ተመለሱ እምራቸዋለሁ ብሎ ረቡኩም አዕለሙ ቢማ ፊ ንፉሲኩም አላህ Subhanahu Wa Ta'ala በነፍሶቻችሁ ያለውን ነገር አዋቂ ነው። ኢንተኩኑ ሷሊሂን ሷሊህ ከሆናችሁ ፈኢነሁ ካነ ሊልአዋቢነ ገፉራ አላህ Subhanahu Wa Ta'ala ያኒ በመሳሳት ብታጠፉ እርሱ ለተመላሾች ባህሪ ነውና ተመለሱ እያለ ይናገረን። ያኒ ተመለሱ طيب ኢንተኩኑ ሷሊሂን ሷሊህ ከሆናችሁ ከተመለሳችሁ ከተሳሳታችሁ ከተመለሳችሁ ፈኢነሁ ካነ ሊልአዋቢነ ለተመላሾች ገፉራ የሚምር ነው
እያለን ነገር ያላ መልእክተኛ አለይሂ ሰላቱ ወሰለም ኩሉ በኒ አደም ኸጣ ብለው ሁሉም የኔ አደም ልጅ ተሳሳች ነው። ወኸይሩል ኸጣኢን ከተሳሳቾች ደግሞ ምርጡ ደግሞ ማን ነው? አተዋቢ ተውበት የሚያደርጉ ናቸው አለ አላህ መልእክተኛ አለይሂ ሰላቱ ወሰለም። እና ተውበት ማድረግ እኛ ተውበት ይሄን ወንጀል ባንሰራ ሁሉ ኑሮ አምላካችን አለ ወለዚ ነፍሲ በየዲ አሉ ነፍሴ በእጁ በሆነ ጌታ እምላለሁ አለ አላህ መልእክተኛ ለው ለም ትዝኒቡ ዘንብ ወይም ደግሞ ወንጀል ባሰሩ ነበር ለዛሃበ አላህ Subhanahu Wa Ta'ala ይወስዳችሁና እናንተ ቢኩም በእናንተ ወሊጃአ ቢቀውሚን ከዛ በኋላ ሌሎች ቀውሞችን ያመጣን ከዛ በኋላ ይዝኒቡን ወንጀል የሚሰሩ ፈየስተግፊሩን ከዛ በኋላ ኢስቲግፋር የሚያደርጉ አላህ Subhanahu Wa Ta'ala ምህረት የሚጠይቁ ይመጣሉ። ፈየግፊሩ ለሁም አላህ Subhanahu Wa Ta'ala ደግሞ ይቅር ይምራቸው እያለ ይናገራልና አላህ Subhanahu Wa Ta'ala ይቅር ይለናል። ከተመለስን ወደ አላህ Subhanahu Wa Ta'ala ከተመለስን ከመጣን አላህ አዘ ወጀል ይምረናልና ቶሎ ብለን ተውበት ማድረግ ወደ አላህ Subhanahu Wa Ta'ala መመለስ አላህ ይቅር በለን። እስከዛሬ ላንሰግድ እንችላለን። እስከዛሬ ሰላታችንን እያጓደልን ሊሆን ይችላል። ዛሬ ግን ጊዜ ያለን፣ ዛሬ ግን ቀን አለን። እስከዛሬ ድረስ ምናልባትም ወንጀል ላይ ልንሆን እንችላለን። ሐራም ግንኙነት ላይ ልንኖር እንችላለን። እስከዛሬ ድረስ በጣም ብዙ ወላጆቻችንን እያመጽን ልንሆን እንችላለንና ቶሎ በመመለስ ዛሬ ማስተካከል እንችላለን። ምክንያቱም የኛ ቀን ዛሬ ነው። ነገም አልመጣም፣ ትላንትናም አልፏል። የትላንትናው አልፏን ተጸጽተን ተውበት ማድረግ የነገውን ደግሞ አላህ ነው የሚያውቀው። ተስፋ ነው። ዛሬን ግን የኛ ቀን ስለሆነ ተውበት አድርገው ወደ አላህ እንመለስ። እንደምታማራችሁበት ተስፋ አደርጋለሁ። አላህ ያህፍዝኩም። መጨረሻችንን አላህ ያሰምርልን። ወሰላሙ አለይኩም።